አብርሽም ደግሞ ያ ማስረጃ እንግዲህ ለፖሊስ አሳልፈ ሰተ የሩታ ወንድም እንዲታሰርና ቃል እንዲሰጥ ክትትል እንዲደረግበት ማድረግ አለበት። ማስረጃ ወጥቷል። ምክንያቱም ከአንድ ቤተሰብ ነው ያለው። ሩታም ተጠርጣሪ ናት፣ ወንድሟም ተጠርጣሪ ነው። ሁለቱም እስር ቤት መግባት አለባቸው። ምክንያቱም እዚህ ጋር የሰው ህይወት ምን እንደሆነ አናቅም። ሄርሜላ ምን ውስጥ እንዳለችም አናቅም። ምክንያቱም ሴት ናት። ምን ይጠማት ምን ትሁን አናቅም። ሁሉንም ነገር ካሸሸች በኋላ ይሄን ሐሳብ መስጠቱን እኔ ምንም እንትን አይደለም። አብርሽ እንዳታምናት። አሁንም ቢሆን ሩታ ኤፊና ዳኒ ተጠርጣሪ ናቸው። ምክንያቱም ሄርሜላ ያለችበትን ቦታ ቀድመውም እነሱ አቅደው ነበረ። ሩታ በጣም እየጠላነች ነው ያለ ነው። በቃ ማይሆን መንገድ ውስጥ ገብተሻል ለፍቅር ብለሽ። አብርሽ ከዚህ በኋላ ተመልሶ አይመጣም። ምክንያቱም ከሄርሜላ ጋር ደስተኛ አዲስ ህይወት ጀምሯል። ያው እንግዲህ ሰው ከተለያየ በግድ የራሴ ማድረግ አይቻልም። ፍቅር በግድ የሚሆን ነገር አይደለም። ለዛ በቃ አብርሽም የራሱ መንገድ ጀምሯል፣ አንቺም የራስሽን መንገድ ጀምረሻል። ከደስታ ጋር አሪፍ ህይወት ጀምረሻልና ያን ነገር መቀጠል አለብሽ። ከአብርሽ ራስ ውረጂና የራስሽን ህይወት ኑሪ። ሰላም የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉ ማለት ነው። እና ውዶችዬ ዛሬ የማነሳው ነገር ቢኖር ሩታ ያው እውነቱን ተናግራለች። ማለት ያው ሄርሜላ ከጠፋች አንድ ሳምንት ሆኗታል። በዚህ አንድ ሳምንት ውስጥ ያው ዳኒ ታስሯል፣ ኤፊ ታስሯል። አብርሽ በዚህ ደግሞ በጣም ተጨንቆ ነው ያለውና እኔ አብርሽ በጣም ነው ያሳዘነኝ። ምክንያቱም በጣም እየተሰቃየ ያለ ልጅ ነው። ብቻውን ብዙ ነገር ሲያደርግ ነበረ፣ ብቻውን ብዙ ነገር ሲለፋ ነበረ፣ ወደዚህ ወደዛ ሲመላለስ ነበርና በዛ ምክንያት በጣም አብርሽ በዚህን ሰዓት በጣም ተጎድቶ ነው ያለውና እዚህ ጋር ያው ሐሳብ መስጠት የምንችለው ነገር ቢኖር አብርሽ ወንድሙ ማሳሰሩን ትክክል ነው ያደረገው። ምክንያቱም ተጠርጣሪዎች ስለሆኑ ሄርሜላንም ያገቷት እነሱ ስለሆኑ በዛ ምክንያት ብዙ ፍንጮችን ስላየ አሳስሯቸዋል ማለት ነው። ያው እና ኤፊ ደግሞ ስንቀልን ነበር የውሸታችን ነበር ብለው ጣቢያ ቃላቸውን ሰጥቷል። ግን መውጣት አልቻሉም። ታስረው ነው ያሉት። ከታሰሩ ያው ኦልሞስት ወደ 4 ቀን ይሆናቸዋል እና እስካሁን ያው እስር ቤት ነው ያሉት። በዚህ አጋጣሚ ደግሞ ሩታም ጣቢያ ቃሏን ሰጥታ ነበር የተመለሰችው። ምክንያቱም የልጅ እናት ናት ብሎ አብርሽ በጣም ያው ለሰው ያዝናል። አብርሽን ታውቁታላችሁ። አዝኖላት እንድትመለስ ከልጇ ሊለጥናት ስላልፈለገ ያው ወደ ቤት እንድትመለስ አድርጓል። እና ይሄ ነገር ሲፈጠር እስካሁን ሄርሜላ አልተገኘችም። ምክንያቱም ሳምንት ሆኗታል ሄርሜላ ከጠፋች ማለት ነው። እና አሁንም ደግሞ ቤተሰቦቿም እየፈለጓት አይደሉም። ለምን አንተ ብቻ ትፈልጋታለህ እያሉ ነበረ። ምክንያቱም እዚህ ጋር ሩታ አብርሽ እንዲመለስላት አብርሽ የራሷን ለማድረግ ብዙ ነገር እያደረገች ነው። ምክንያቱም የአብርሽ ፍቅር አልወጣላትም እና እዚህ ጋር ሩታ ልነግራ የምፈልገው ነገር ቢኖር በቃ አብርሽ አይፈልግሽም። አብርሽ የራሱን ህይወት ጀምሯል፣ የራሱን ኑሮ ጀምሮ ነው ያለው። አንቺም ደግሞ ከደስታ ጋር አብረሽ እየኖርሽ ነው ያለሽውና ለምን ይሄ ሁሉ ነገር አድርግተሽ ሄርሜላ እንድትታገት ያደረግሽው? ምክንያቱም ራስሽን ያሳገትሽው ራስሽ ነሽ። ደግሞ ነገሮችንም አቀዳችሁ አንቺ ኤፍሬም እና ዳኒ ሆናችሁ ነበረ ሄርሜላን ያሳገታችኋት። ምክንያቱም ያው ሁሉም ነገር ግልጽ ነው፣ ይታወቃል። ብዙ ነገሮች ግልጽ እየወጡ ነው። እውነት እንግዲህ ተደብቃ አቀርም እና ሁሉም ነገር ግልጽ እየሆነ ስለሆነ መጨረሻ ላይ አሁን እንደውም መፍራት እየፈራይ ስመጣ ሁሉም ነገር ግልጽ እየሆነ ሲመጣ በልጇ ማለች ብሎ ዴቭ ይዟ መጥቶ ነበር። ትላንት የተለቀቀውን ቪዲዮ እንግዲህ እንዳያችሁት ነው ወዶችዬ። ምክንያቱም ሁሉም ነገር ግልጽ ሲወጣ ታሰራለሁ አልታሰርም መጀመሪያ ቀልድ መስሏ ነበረ። ምክንያቱም አብርሽ የዋ ስለሆነ አያሳስረንም በቃ ምንም አያመጣም ምናምን ብለው ነበር ያሰቡት። ግን በጣም ማደንቃት በዚህ መሃል ቡዜን በጣም ማደንቃታለሁ። ቡዜ የወንድሟ መከታ አብርሽ ብቻውን እንዲሆንም እንትን አላለችም። ምክንያቱም አብርሽ በኤፊ ተከርቷል፣ በታናሽ ወንድሙ ተከርቷል፣ በታላቅ ወንድሙ በዴቭም እንግዲህ እያያችሁት ያለውን ነገር ነው። በሱ ጎን ትተው በሩታ ጎን ነው እየሆኑ ያሉት። ምክንያቱም ከተበዳይ ጎን ሳይሆን ከበዳይ ጎን መሆን በጣም ያስጠላ ነገር ነው። በዚህ መሃል ግን ቡዜ አብርሽን ለብቻው አልተወችውም። ከጎኑና ስትጨነቅ ሌሎችንም ስትፈልግ ሄርሜላን ስትፈልግ ብዙ ነገር ስታደርግ ነበረ። በዚህ መሃል ቡዜ በጣም ጀግና ነሽ፣ በዚሁ ቀጢ። የወንድሟ መከታ ማለት እንደ ቡዜ አይነት ነው እና ዴቭም በማያገባው እየገባ ብዙ ነገር እያደረገ ነው። ምክንያቱም ከተበዳይ ጎን ከወንድሙ ጎን መሆን ሲገባው
ከሩታ ጎን ሆኖ እውነትን እየደበቀ ነው ያለው። ይሄ ግልጽ የሆነ ነገር ነው እና በዚህ ማል ደግሞ ሌላም እውነት የወጣ ነገር አለ። የሩታ ወንድም እኔ ጋር ናት ምናምን ብሏል። ምክንያቱም ሲመስለኝ ትላንት የተሰራውን ቪዲዮን ካያችሁት በትክክል ካያችሁት ሩታ አምናለች ሄርሜላ የት እንዳለች ሩታ እውነቱን ተናግራለች። ምክንያቱም እኔ ጋር የለችም እኛ ምንም የምናውቀው ነገር የለም ምናምን ብሎ ነበረ ቪዲዮን በትክክል ካያችሁት ማለት ነው። እና በዚህ ማለት ደግሞ እኔ አልስማማም። ምክንያቱም ሁሉንም ነገር ካሸሹ በኋላ ነው አሁን ማመን የጀመሩት። ሁሉም ነገር ወደ ህግ ሲቀርብ ህግ ሲይዘው ፈሩና ነገሩን ማሸሽ ጀመሩ። በዛ ምክንያት ደግሞ አብርሽ እንዳይነቃባቸው ምንም ነገር እንትን እንዳይለባቸው በቃ እንዳትታሰርም ሩታን ከልጇ ላለመለየት ስትል ትላንትና የሆነ ነገር ፍንጭ ሰጥታለች። እኔ ጋር የለችም እኔ ጋር ምንም ነገር የለም እኛ ቀልዳችን ነበረ። እንዴት ነው የሚቀለደው? በዚህ ማለት በዚህ ሰዓት ሴት ልጅ ናት የጠፋችው፣ አንቺም ሴት ነሽ። እንዴት ቢሆን ነው አንቺ እንደዚህ አይነት ነገር የምትቀልጂው? ማለት እኔ በጣም ነው የተናደድኩት። ምክንያቱም ሴት ለሴት ያው ይቀናናሉ፣ ግን እንደዚህ ደግሞ ሲሆን በጣም ያሰጋል። ማለት ሄርሜላ አንድ ሳምንት ማለት እቺ ልጅ አሁን ያለችበት ሁኔታ በጣም ነው የሚያሳዝነው። ማንም ሊረዳ አይችልም ምን ውስጥ እንዳለችም ምን እየተደረገች እንዳለችም። ምክንያቱም መታገት ማለት በጣም መጥፋት ማለት በጣም ቀላል አይደለም። እየበላችሁን እየጠጣችሁን ምንም የምናውቀው ነገር የለም። ምክንያቱም በቃ በዚህ ሰዓት አብርሽ በጣም ተጨንቆ ነው። አብርሽ ያለበት ሁኔታ እንግዲህ ማንም ሊረዳ አይችልም። የፈለገ ነገር ቢያደርግ አብርሽ ላይ ልንፈርድ አይገባም። ምክንያቱም አብርሽ እዚህ ጋር ትክክል ነው፣ እያደረገ ያለው ነገር እንዳለ ትክክል ነው። ምክንያቱም በቃ ሄርሜላ ጠፍታለች። ፍንጮቹ የሚያሳዩት ሁሉም ነገር የሚያሳዩት ነገር ቢኖር ሁሉም አቅጣጫ እንትን የሚለው ወደ ነሩታ ነው፣ ወደ ነሩታ ኤፊ ዳኒ ነው። እንዴት ነው እናንተ በጠፋ ሰው ላይ ጓደኛችሁ ነው አብርሽ እንግዲህ ያው ክፉንም ደጉንም ነገር ያሳለፋችኋል። ምንም ቢሆን አብራችሁ በልታችኋል፣ ብዙ ነገር አድርጋችኋል። ግን በዚህ መሃል እንዴት ብትደፍሩ ነው እናንተ ሙድ የምትይዙበት የምትሳለቁበት የሆነ የምትጨፍሩ ምናምን በቃ ማይሆን ነገር ተሳደርጉ ነበረ። በዚህ መሃል ግን በቃ ትክክል ነው አብርሽ እናንተ ማሳሰሩ ትክክል ነው። አሁንም ደግሞ እውነታው ሲወጣ ያው ከርቸሌ ነው የምትገቡት። ምክንያቱም ያው ትወርዳላችሁ። ምንም እንትን ነገር የለም እጃችሁ ካለበት ማለት ነው። አይራራላችሁ አብርሽ ማንንም አይሰማም በቃ በዚህ ሰዓት። ምክንያቱም በቃ ሄርሜላንድ እስክትገኝ ድረስ ምንም ማድረግ ካለበት ምንም ያደርጋል። እና በዚህ መሃል በቃ ትናንት የተለቀቀውን ቪዲዮ እያየሁኝ ነበርና ሩታ ዳኒና ኤፊ እጃቸው የለበትም። እንደውም ከሁለት ቀን ከሶስት ቀን በኋላ ነው መሰለኝ የሚፈቱት። ማለት ቃል አለባቸው መሰለኝ ፍርዳቸው። እና እስከዛ ድረስ ሩታ ፈርታ ነው ያለችው፣ እየተንቀጠቀጠች ነው ያለችው። ሁሉም ነገር ያው ግልጽ መውጣት አይቀርም እውነት ተደብቃ ስለማቀር ሁሉም ነገር ደግሞ ወደ መጨረሻው እየሄደ ነው ያለው። ምክንያቱም ሁሉም ነገር ግልጽ እየሆነ ነው ያለው። እንግዲህ ትላንትና ባያችሁ ቪዲዮ ሩታን እዚህ መሀል ውስጥ እኔ የለሁበትም እኔም ዳኒም ኤፊም የለንበትም ምናምን ብለው አብርሽና ቡዜን አግኝተዋት አውርተዋቸው ነበረ። ግን ያን ነገር እኔ አላምንበትም። ምክንያቱም ሩታ ሁሉንም ነገር ካሸሸች በኋላ ይሄን ሐሳብ መስጠቱን እኔ ምንም እንትን አይደለም። አብርሽ እንዳታምናት አሁንም ቢሆን ሩታ ኤፊና ዳኒ ተጠርጣሪ ናቸው። ምክንያቱም ሄርሜላ ያለችበትን ቦታ ቀድመውም እነሱ አቅደው ነበረ። እንግዲህ ትናንት ወዲያ የተለቀቀውን ቪዲዮ እናንተም እንዳያችሁ ተስፋ አደርጋለሁ። ሜሪ መታ ነበረና እቅዳቸው ውስጥ ሊያካትቱኝ ነበረ ብለው እዛ ተፋጠው ነበረ። ምክንያቱም እኔ እንደውም ስልክ ስደውልላት አታነሳም፣ ለምንድነው ሄርሜላን ከደበቃችሁበት ቦታ ማታወጣት ማለቋት ብላ ስደውልላት ስልክ ስለማታነሳ በአብርሽ በኩል ነው ሁለቱን አገናኝቷቸው ነበረ እና ሲያፋጥጣቸው ነበረ። ሩታ አሻፈረኝ ምናምን ብላለች። እንደዚህ አይነት ነገር አላደረግንም ማስረጃ ካለሽ አምጪ ምናምን ብላት ነበረ። ማስረጃ ቢኖረኝማ ሳቀርብ ነበር። ያን ነገር ያላችሁብኝ ነገር እቅዳችሁ ውስጥ ልታስገቡኝ በነበረበት ሰዓት እኔ አሻፈረኝ ብያለሁኝ ብላ ብዙ ነገር አብርሽ ፊት ለፊት ተናግራለች ማለት ነው። ያው እንግዲህ ቪዲዮ እንዳያችሁት ሜሪ ለዚህ እቅዳቸው ሄርሜላን ሊያግቷት ብዙ ነገር እንትን ሲሉ እቅዳቸው ውስጥ ሊያስገቧት ሲሉ አሻፈረኝ ብላ ለአብርሽ ነግረዋለች። ምን አለ ቢያንስ እንኳን ወይ ቮይስ ቢያስኩኝ ወይ ደግሞ ቪዲዮ ቢያስኩኝና ማስረጃ ሆኖ ሁሉም በታሰሩ ምናምን ብሎ ነበረ። በዚህ ሰዓት በቃ ሩታ በጣም እየጠላንሽ ነው ያለነው። በቃ ማይሆን መንገድ ውስጥ ገብተሻል ለፍቅር ብለሽ። አብርሽ ከዚህ በኋላ ተመልሶ አይመጣም። ምክንያቱም ከሄርሜላ ጋር ደስተኛ አዲስ ህይወት ጀምሯል። ያው እንግዲህ ሰው ከተለያየ በግድ የራሴ ማድረግ አይቻልም። ፍቅር በግድ የሚሆን ነገር አይደለም። ለዛ በቃ አብርሽም የራሱ መንገድ ጀምሯል፣ አንቺም የራስሽን መንገድ ጀምረሻል። ከደስታ ጋር አሪፍ ህይወት ጀምረሻል እና ያን ነገር መቀጠል አለብሽ። ከአብርሽ
ውረጂና የራስሽን ህይወት ኑሪ እና ደግሞ ሄርሜላ ያለችበትን ቦታ ተናግረሻል። ትላንትና የተለቀቀውን ቪዲዮ እንዳያችሁ ደግሞ ኤፊና ዳኒ እኔ እዚህ ነገር ውስጥ የለንበትም፣ ያን ነገር ስናደርግ ራሱ የነበረው በቃ አንተን ለማናደድ በቃ በሚመስል ነገር ነው፣ እውነት አልመሰለንም። ጣቢያ እስክንሄድ ድረስ አላመንም ነበረ፣ ውሸት መስሎን ነበረ፣ ቀልድ መስሎን ነበረ ብለው ነበረ። ሁሉም ነገር ጣቢያ ሲሄድ ነበር የደነገጡት እና ፖሊስ እጁን ሲያስገባ ሁሉም ነገር ማሸሽ ጀመረች። ማለት ሩታ ሁሉም ነገር አሸሽታለች። ኤፊና ዳኒ ሲታሰሩ የምታደርገውን ነገር ስታጣ የአብርሽ ታላቅ ወንድምን ያው እንዲያናግርላትና ነገሩን እንዲተው እንዲያቀሉ ከነሱ ከነሩታ ራስ እንዲወርድ ብዙ ነገር እያደረገች ነው። ከትላንት ቪዲዮ እንግዲህ የሚለው እና እነ ካሌብ ቤትም የተለቀቀ ቪዲዮ አለ። አብርሽ ካላየኸው ያራሱ አንድ ማስረጃ ነው። ሄርሜላ የት እንዳለች ያው ይገልጽላል። ምክንያቱም የሩታ ወንድም እኔ ጋር ናት ብለዋል። ሩታ ሁሉን ነገር አሳልፋ ለወንድሟ ሰጥታለች ማለት ነው። ምክንያቱም እሷ ሴት ስለሆነች ልጅም ስላላት ሁሉንም ጣጣ ያው ወደ ወንድሟ አድርጋለች ማለት ነው። ምክንያቱም ወንድሟ ቢታሰርም ችግር የለውም። ምክንያቱም ወጣት ነው፣ ልጅ ነው። ለዛም ያ ላይፍ እንትን ምንም ስለማይሆን ችግር የለውም ብላ ሁሉም ነገር አሳልፋ ወንድሟ ለኖቪል ሰጥቷለች ማለት ነው። እሱም ደግሞ እነ ካሌብ ትላንትና ያለችበትን ቦታ በቃ ስጠን እኛ ሄደን ለአብርሽ እንስጠው ብለው ቢለምኑትም እንትን ቢሉትም አሻፈረኝ ያለ አብርሽ አሁን የሚሄድበትን መንገድ ካላቆመ እኔ መቼም አላቆምም ሄርሜላን አያገኛትም ምናምን ብሎ ነበረ። ግን በቃ አሁን ይሄ ራሱ አንድ ማስረጃ ነው። ምክንያቱም ሄርሜላ ጠፍታለች። አዎ ጠፍታለች። ማን ነው ተጠርጣሪዎቹ? ያው ሁለቱ ልጆች እስር ቤት ነው ያሉት። ሩታ ደግሞ ያው በውጭ ሆና ክትሏን እያደረገች ነው ያለችው። አሁን ደግሞ ትክክለኛው ማስረጃ ወጥቷል። ምክንያቱም ከአንድ ቤተሰብ ነው ያለው። ሩታም ተጠርጣሪ ናት፣ ወንድሟም ተጠርጣሪ ነው። ሁለቱም እስር ቤት መግባት አለባቸው። ምክንያቱም እዚህ ጋር የሰው ህይወት ምን እንደሆነ አናቅም። ሄርሜላ ምን ውስጥ እንዳለችም አናቅም። ምክንያቱም ሴት ናት። ምን ይጠማት ምን ትሁን አናቅም። በዛ ምክንያት እሷ ላይ ማወር ሩታ ላይ ቢደርስ ይሄ ነገር ሁሉም አብርሽም እንደሚጎዳ እናውቃለን እኮ። ምክንያቱም እሷ ሴት ናት። ሴት ላይ እንግዲህ ሴት ለሴት እንዴት እንደዚህ ምቀኛ እንደሆነ አላውቅም። ሩታም ቢያንስ እንኳን ሴት ነሽ፣ ወልደሻል፣ ቢያንስ ልጅ አለሽ። ለልጅሽ ስትይላሱ ሄርሜላን ያለችበትን ቦታ ብትናገሪና ነገሩ እዚህ ጋር ቢያበቃ አሪፍ ነው ብዬ አስባለሁኝ። ምክንያቱም ያ ወንድምሽ ጋር ያለችው ሄርሜላ እኔ ጋር ናት ያለችው ያለ የዛተ ነው። አብርሽም ደግሞ ያ ማስረጃ እንግዲህ ለፖሊስ አሳልፈ ሰጥተ የሩታ ወንድም እንዲታሰርና ቃል እንዲሰጥ ክትትል እንዲደረግበት ማድረግ አለብህ። ይሄን ለማለት ነው። በቀጣይ ቪዲዮ እንግዲህ እስክንገናኝ ድረስ ሰላማችሁ ይብዛ። ይሄን ቤት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሁሌ በዚህ ሰዓት እመጣላችኋለሁ። አብረን እንወያያለን። ኮሜንታችሁን እዚህ ጋር ጻፉልኝ። የእናንተ ኮሜንት ተደማጭ ነውና ቪዲዮንም ያው እስከመጨረሻ ስላያችሁ በጣም ነው ማምናችሁ። እስከ ቀጣይ ቀን ድረስ እስክንገናኝ ድረስ መልካም ቀን ይሁንላችሁ። ሰላማችሁ ይብዛ። እወዳችኋለሁ። ቻው